አላስዋለሽ ቅዱስ ለዓለም ዓለማዊ መዝሙር ዳዊት መዝሙር እንደ ጻድቃንና ተንተርጓሚ እስከነ መዘንጋዎች ምክር ያለ የባጠኞችን መንገድ አቋሙ ዘንጋቸው መንገድ ያልተቀመጠ የእግዚአብሔር ግብቻ ፈቃዱ የነገሩን በቀንና ለዚህ የሚያሰብሱን ባፈላ እስከ እንደተከለች ፍሬዋን በጊዜ እንደምሰንጥ ቅጠሏም እንደማይረግፍ ዛፍ ነው የሚሰራው ምልክ ነው ታጣ እንደደም እንደደም ነገር ግን ፈሰሰ ዝምተጣው እንደምትሰጥ እንዲያነስ ስለዚህ ዘንጋች በፍርዳታን በጻድቃን ምክር አይቆም እግዚአብሔር ጻድቃን መንገድ ያውቃል ያጣ መንገድ ግን ተጣፋለች ይችላል። አሜን። መዝሙር ዳዊት መዝሙር 2 ትንቢት ስለ ክርስቶስ በአሕዛብ እንደምንደለቱ ነው ወገኖች ስለምን ከንቱ ይናገራሉ። የምድር ነገሥታት ተነሱ አለቆችም በእግዚአብሔር በመሰው ላይ እንዲህ ሲሉ በአንድነት ተሰበሰቡ። ማሰሪያቸውን ከኛ ላይ እንበጥስ ቀንበራቸውንም ከኛ ላይ እንጣል። በሰማይ የሚኖር እሱ ይሳቅባቸዋል እግዚአብሔርም ይሳለቅባቸዋል። በዚያን ጊዜ በቁጣው ይነግራቸዋል በመዓቱም ያወካቸዋል። እኔ ግን በእነርሱ ላይ ንጉሥ ሆኜ ተሾምኩ በተቀደሰ ተራራውን በጽዮን ላይ እግዚአብሔርን ትእዛዝ እናገር ዘንድ እግዚአብሔር አለኝ አንተ ልጄ ነህ እኔም ዛሬ ወለድኩህ። ለምነኝ አሕዛብንም ላርስት የምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትቀጠቅጣቸዋለህ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ እናንተ የምድር ፈራጆችም ተገዙ ለእግዚአብሔር በፍርሃት ተገዙ በረድኤትም ደስ ይበላችሁ። ጥበብን አጽኗት እግዚአብሔርንም እንዳይቆጣ እናንተም ከጽድቅ መንገድ እንዳትጠፉ ቁጣውም ፈጥና በነደደች ጊዜ በእርሱ የታመኑ ሁሉ ብፁዓን ናቸው ይላል። መዝሙር ዳዊት መዝሙር 3 የትንቢት የዳዊት መዝሙር ከልጁ ከአቤሴሎም ፊት በሸሸ ጊዜ አቤቱ የሚያስጨንቁኝን ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አሏት አምላክሽ አያድንሽም። አንተ ግን አቤቱ መጠጊያዬ ነህ፣ ክብርህና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር ጮኽሁ፣ ከተቀደሰ ተራራውም ሰማኝ። እኔ ተኛሁ አንቀላፋሁም፣ እግዚአብሔር አንስቶኛልና ተነሳሁ። ከሚከቡኝና በእኔ ላይም ከሚነሱ ከአላፍ አሕዛብ አልፈራም። ተነሳ አቤቱ አምላኬ ሆይ አድነኝ። አንተ በከንቱ የሚጥሉኝን ሁሉ መትተሃልና የኃጥአንን ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝብህ ላይ ነው ይላል። አሜን። መዝሙረ ዳዊት መዝሙር 4 ለመዘምራን አለቃ በበገናዎች የዳዊት መዝሙር። እግዚአብሔር በጠራው ጊዜ ጽድቄን ሰማኝ፣ ከጭንቀቴም አሳፈረኝ፣ ይቅርም አለኝ፣ ጸሎቴንም ሰማኝ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወድዳላችሁ? ሐሴትን ለምን ትሻላችሁ? እግዚአብሔር በጽድቁ እንደተገለጠ እወቁ። እግዚአብሔርን ወደ እርሱ በጮኹ ጊዜ ይሰማኛል። ተቆጡ፣ ነገር ግን አትበድሉ። በመኝታችሁም ሳላችሁ በልባችሁ የምታስቡት ይታወቃችሁ። የጻድቅን መሰዋዕት ሰው በእግዚአብሔርም ታመኑ። በጎውን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ ፍትሕን ከብርሃን በላያችን ታወቀ። በልባችን ደስታ ጨመርክ። ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በእርሱም በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻህን በተስፋ አሳድረኸኛልና ይላል። መዝሙረ ዳዊት መዝሙር 5 ለመዘምራን አለቃ ባኦሽን የዳዊት መዝሙር። አቤቱ ቃሌን አድምጥ ጩኸቴንም አስተውል። የልመናዬን ቃል አድምጥ ንጉሤና አምላኬ። አቤቱ ወደ አንተ እጸልያለሁና በማለዳ ቃል ሰማይ በማለዳ በፊትህ እቆማለሁ እገለጣለሁ። አንተ በደልን የማትወድ አምላክ አይደለምና ክፉዎች ከአንተ ጋር አይደሉም። አመፀኞችን በዓይኖችህ ፊት አይኖሩም። አመፃ አድራጊዎችን ሁሉ ጣልቃ የሚናገሩት ሁሉ ትጥላቸዋለህ። ደም አፍሳሾች እንዳይሸንገሉ ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት ቤተ መቅደስ እሰግዳለሁ። አቤቱ በጽድቅ ምራኝ፣ ስለ ጥላቸው መንገድ በፊትህ አቅና። በአፋቸው እውነት የለም፣ ልባቸውን ከተው ጎሮአቸው እንደተከፈተ መቃብር ነው። በመናሳቸው ይሸነግላሉ። አቤቱ ፈረድባቸው፣ በለገነሰነታቸው እንደ እንዳያስታቸው ብዛት አሳዳቸው። አቤቱ እነሱ አሳዝነዋልና በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለም ደስ ይላቸዋል። በእነሱም ታድራለህ። ምንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርካለህ፣ አቤቱ እንደ መሸሸጊያ ከለልከኝ ይላል። አሜን። መዝሙረ ዳዊት መዝሙር 6 ለመዘምራን አለቃ በበገናዎች ስለ ስምንተኛ የዳዊት መዝሙር። አቤቱ በቁጣ አትቅሰፈኝ፣ በቅጽበትም አትገዛኝ። ይድኑ ነኝና አቤቱ ይቅር በለኝ። አልጆችም ታውቃለህ ፈውሴ ነፍሴ ምች ታውከች። አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴን ማዳን አሰለችነትን ማዳን። በሞት የሚያስብ የለም። አቤቱን የሚያመሰግን ማን ነው? በጭንቀቴ ደክሜያለሁ፣ ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ ምንጣፌን አርሳለሁ። እኔ ከቁጡም የተነሳ ታውከች፣ ከጠላቶቼ የተነሳ ረጀሁ። ዓመፃን የምታደርጉ ሁሉ ከእኔ ራቁ። እግዚአብሔር የእርሱን ቃል ሰምቶአልና እግዚአብሔር ልመናዬን ሰማ። እግዚአብሔር ጸሎቴን ተቀበለ። ጠላቶቹ ሁሉ ይፍሩ ይጎሳቆሉም፣ ወደ ኋላቸው የሚመለሱ በፍጥነትም እጅግ ይፍሩ ይላል። መዝሙረ ዳዊት መዝሙር 7 ስለ ብንያም ስለ ኩስ ቀን ለእግዚአብሔር የዘመረ የዳዊት መዝሙር። አቤቱ አምላኬ በአንተ ታመንኩ፣ አጣኔም ከሚከቡኝ ሁሉ አድነኝና አውጣኝ። ነፍሴን እንዳመሳናስኩ እንደ ስብራት የሚያድንና የምታድን ሳይኖር አቤቱ አምላኬ እንደዚህ ካደረግህ ከዓመፃም እጅ የሚኖር ክፉ ላደረጉብኝ ክፉን መልሼላቸው። በጠላቴንም በክንቱ ተከፍቼ በሆን ጠላት ነፍሴን ያሳደዳት ያገኛት ምድርን በምድር ላይ ረገጣት። ክብሬንም በትቢያ ላይ ያዋረዳት። አቤቱ ማዕት ተነሳ፣ በጥላቸው በቁጣ ተሳባቸው። አቤቱ አምላኬ ባዘዝከው ትእዛዝ ከአሕዛብም ጉባኤ ከባድ በእነሱ ላይ ወደ ክፍታት ተመለስ። እግዚአብሔር በአሕዛብ ይፈርዳል፣ በሕዝብ ላይ ይፈርዳል። አቤቱ አምላኬ እንደ ጽድቅህ ፍረድልኝ። እንደ የዋህነት የሚሉኝን ኃጥአን ክፋት ያልቃል፣ ጻድቃንን ግን ታቃናቸዋለህ። እግዚአብሔር ልቡና ኩላሊትን ይመረምራል፣
እግዚአብሔር በእውነት ይረዳኛል። በቀኖችን የሚያድናቸው እርሱ ነው። እግዚአብሔር የእውነት ዳኛ ነው። ኃይለኛም ታጋሽም ነው። ሁልጊዜ አይቆጣም። በተመለሱ ግን ሰይፍን ስላቀስቱን እንደተናዘጋጀ መሳሪያን ማዘጋጀ በስላሶች የሚቃጠሉ አደረገ ነው። አመፀኛ በአመፁ ተጨነቀ፣ ጭንቅን ጸነሰ። ኃጢአተኛ ወደ ጉድጓድን ማሰቆፈረን ባደረገው ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል። አመፃውን በአናቱ ላይ ትወርዳለች። እግዚአብሔር እንደ ጽድቁ መጠን አመሰግናለሁ፣ እግዚአብሔር ስምም ዘምራለሁ ይላል። አሜን። መዝሙረ ዳዊት መዝሙር 8 ለመዘምራን አቃባዎችን የዳዊት መዝሙር። አቤቱ ጌታችን ስምህ በምድር ሁሉ ላይ እጅግ የተመሰገነ ነው። ምስጋናህን በሰማዮች ላይ ከፍ ከፍ ብሎአልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ። ስለ ጥላትና ግፈኛን ታጠፋው ዘንድ የጣቶችህንም ስራ የሰማዮችን አንተ የሰራሃቸውንም ጨረቃንና ከዋክብትን እናያለንና። ታስበው ዘንድ ሰው ምንድን ነው? ተጎበኛው ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት ያሳነስኸው፣ በክብርና በምስጋና ዘውድ ከለልኸው። በእጆችህም ስራ ሁሉ ላይ ሾመኸው። ሁሉን ከእግሮቹ በታች አስገዛህለት። በጎችን በሬዎችም ሁሉ ደግሞም የምድር ባዳውን እንስሶች፣ የሰማይንም ወፎች፣ የባህርንም አሳዎች፣ በባህር መንገድ የሚሄደውንም ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ ይላል። መዝሙረ ዳዊት መዝሙር 9 ለመዘምራን አለቃ በሞትሌቤን የዳዊት መዝሙር። አቤቱ በፍጹም ልቤ አመሰግናለሁ፣ ተአምራትን ሁሉ እናገር ዘንድ በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ ዘምራለሁ። ጠላቶቼ ወደ ኋላቸው በተመለሱ ጊዜ ታመሙ፣ ከፊትህም እየጠፉ ፍርድንና በቀሌንና አድርገህልኛልና። የጽድቅ ፈራጅ ሆይ በዙፋንህ ላይ ተቀመጥህ። አሕዛብን ገሠጽክ፣ ዘንጎዎችንም ጠፉ፣ ስማቸውንም ለዘላለም ደመሰስክ። ጠላቶች በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስክ፣ ዝክራቸውንም በአንድነት ታጠፋለህ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑን ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይዳኛታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔርንም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚወዱ ሁሉ በአንተ ይታመናሉ። አቤቱ የሚሹህን ትተዋቸዋለህና። በጽዮን ለሚኖሩ ለእግዚአብሔር ዘመሩ፣ ለአሕዛብም ሥራውን ንገሩ። ደማቸውንም የሚመረምር እርሱ አስቦአልና የድሆችንም ጩኸት አልረሳምና። አቤቱ ይቅር በለኝ፣ ጠላቶችም የሚጠቡብኝን መከራ አይ። ከሞት ደጆች ከፍ ከፍ የሚያደርገኝ ምስጋናውንም ሁሉ እናገር ዘንድ በጽዮን ልጆች በደጆቿ በማዳን ደስ ይለናል። አሕዛብን በሠሩት በደላቸው ጠፉ፣ በዚያችም መሸጓት ወጥመድ እግራቸውን ተጠመደ። እግዚአብሔር ፍርድን ማድረግ ያውቃል፣ ኃጢአተኛውም በእጆቹ ስራ ተጠመደ። ኃጢአተኞችም ወደ ሲኦል ይመለሱ፣ እግዚአብሔርንም የሚረሱ አሕዛብንም ሁሉ። ድሀ ለዘላለም የሚረሳ አይደለምና፣ ችግረኛም ተስፋቸው ለዘላለም አይወጡም። አቤቱ ተነሳ፣ ሰውም አይበረታ። አሕዛብንም በፊትህ ይፈረድባቸው። አቤቱ የሕግ መምህርን በላያቸው ላይ ሹም፣ አሕዛብም ሰዎች እንደሆነ ይወቁ። አቤቱ ለምን ራቅህ ቆምክ? በመከራም ጊዜ ለምን ችላ ትላለህ? በኃጢአተኛ ትንቢት ድሀ ይናደዳል፣ ባሰቡት ተንኮላቸውም ይጠመዳሉ። ኃጢአተኛ በነፍሱ ፈቃድ ይወድሳል፣ አመፀኛም ይባርካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣውም ብዛት አይመረምረውም። በእርሱ ፊት እግዚአብሔር የለም፣ መንገዱ ሁሉ የረከሰ ነው፣ ፍርድንም በፊቱ የፈረሰ ነው። ጠላቶችም ሁሉ ይገዙአቸዋል። በልቡ ይላል፣ ለልጅ ልጅ አልተወክም፣ ክፉንም አያገኘኝም። አፉን መረገምንና ሽንግላንን የተሞላ ነው፣ ከምላሱ በታች ድካምና መከራ ነው። ከባለጸጎች ጋር ይሸመታል ይድናልም። ንጹሑንም በስውር ይገድል ዘንድ ዓይኖቹም ወደ ድሃው ይመለከታሉ። እንደ አንበሳ በጉድጓድ በስውር ይሸምቃል። ድሃውንም ለመንጠቅ ያደባል፣ ድሃውንም ይነጥቀዋል፣ ይሰባዋልም፣ በወጥመድም ያወርደዋል፣ ይጎብጣል። ድሃውንም በገዛው ጊዜ ይወድቃል፣ በልቡም ይላል እግዚአብሔር ረስቶኛል፣ ፈጽሞም እንዳያይ ፊቱን መለሰ። አቤቱ ለአምላኬ ሆይ ተነሳ፣ እጅህም ከፍ ከፍ ትበል፣ ድሃዎችንም አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመረምረኝም ይላልና። አንተ ድካምንና ቁጣን እንድትመለከት ታያለህንም፣ በእጅህ አሳልፈህ እንድትሰጠውም። እንግዲህ ድሃ በአንተ ላይ ተጣልን፣ ለድሃ አደግም ረዳቱ አንተ ነህ። ኃጢአተኛንና የክፉን ክንድ ሰበር፣ ስለ እርሱም ኃጢአቱ ትመረምራለች አትገኝም። እግዚአብሔር ለዘላለም ይነግሣል፣ አሕዛብ ከምድር ይጠፋሉ። እግዚአብሔር ድሆችን ምኞት ይሰማ፣ ጆሮውንም የልባቸውን ሐሳብ ያዳመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውንም ከፍ ከፍ ማድረግን እንዳይደግሙ ይላል። በስመ
በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሜን። መዝሙረ ዳዊት መዝሙር 10 ለመዘምራን አለቃ የዳዊት መዝሙር። በእግዚአብሔር ታመንኩ፣ ነፍሴን እንደ ወፍ ወደ ተራራዎች ተቅበዘበዘ። እንዴት ትሏታላችሁ? ኃጢአተኛ እነሆ ቀስታቸውን ገትረዋልና ፍላጻቸውንም በአውታር አዘጋጅተዋልና። ልበ ቀኖችን በስውር ይነድፉ ዘንድ አንተ የሰራኸውን እነሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በቤቱ መቅደሱ ነው። እግዚአብሔር ዙፋኑን በሰማይ ነው። ዓይኖቹም ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቅና ኃጥአንን ይመረምራል፣ አመፃን የሚወድዱትን ግን ነፍሱን ጠልተዋል። ወጥመድ በኃጥአን ላይ ይዘንባል፣ እሳትና ድን በአውሎ ነፋስም የጽዋቸው እድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቁንም ይወድዳል፣ ቅንነት ግን ፊቱን ታየዋለች ይላል። ምስለ ቅዱስ ቃሉ። የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ። ባጉዶ ባለጠው አምላክ ቅዱስ በቸርነቱ በምሕረቱ ላይ መንግስት ያት አንድ ቤት ይጻፍልኛ ምን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ለአንቺ ሰላምታ ይገባል። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ እና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም